ልጅ እንዴት ትታያለች? ሴት ልጅ በእስልምና ንግስት ነች። ሴት ልጅ ህፃን ሆና የጀነት መንገድ ነች ለወላጆቿ ተብላለች። ሴት ልጅን ተንከባክቦ ያሳደገ ጀነትን ያወርሳል ተብሏል። ሴት ልጅ ከልጅነት አልፋ ወጣት ሆና በምታገባ ጊዜ የዓለም መልካም ሰው ብሎ ማለት ለሚስቱ መልካም ሆኖ የተገኘ ባል ነው ብለው አሁንም ለሚስቱ መልካም የዋለ ሰው ጀነትን እንደሚገባ ተናግረዋል። ሴት ልጅ ከእናትነት አልፋ እናት በምትሆን ጊዜ ማን ነው ከሚስትነት አልፋ እናት ስትሆን ለእናቱ መልካም የዋለ ጀነትን ያገኛል ተብሎ ተገልጾላታል። በሶስቱም ጊዜያቷ የጀነት መንገድ ተደርጋ ተገልጻለች። ነቢያችን ሰለላሁ ዐለይሂ ወሰለም ለዚህ ማስረጃ ለስተሽ ሐዲስ ላይ ሲናገሩ ምን አሉ? መን ካነት ዐንደሁ ቢንታኒ አው ኡኽታኒ አው በላት ሰላስ በናት አው ሰላስ አኸዋት ፈአሕሰነ ሱሕበተሁነ ወተቀላህ ፊሂነ አድኸለሁ ላሁ ልጀና አሉ። ሁለት ሴት ልጆች ኑረውት ወይም ሁለት እህቶች ኑረውት ለነዚህ መልካም የዋለ ሰው አላህ ጀነትን ያስገባዋል አሉ። አየሽ፣ ለሴቶች ልጆቻችሁ መልካም መዋል ምንዳው ገነት ነው ተብሎ ተገልጿል በኢስላም። ይህን ያክል ደረጃ አላት። አምላክ ምን ያክል ደረጃና ቦታ ቢሰጣን ነው እርሷን የጀነት ዋጋ ያደረጋት። ለእርሷ መልካም ዋሉ ለሴት ልጅ ጀነትን ታገኛላቸው ብሏል ኢስላም። ልክ እንዲሁ በምታገባ ጊዜ ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኸይሩኩም ኸይሩኩም ሊአህሊሂ ወአነ ኸይሩኩም ሊአህሊ አሉ። ከሁላችሁም በላጭ ሰው ብሎ ማለት አላህ ዘንድ ለሚስቱ በላጭ መልካም ሆኖ የተገኘ ነው አሉ። አይሽ አንድ ሰው ከአምላኩ ዘንድ ለመጽደቅና መልካም ሆኖ ለመታየት ከፈለገ ለሚስቱ በጎ መዋል አለበት እንደ ኢስላም። ልክ እንዲሁ ስታረጅና እናት በምትሆን ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አልዋሊዱ አውሰጡ አብዋብል ጀና አሉ። ወላጅ የጀነት በሮች ናቸው ብለው ተናግረዋል። ያ ማለት ወደ ጀነት የሚገባ ሰው መግባት የሚፈልግ ለወላጆቹ ለእናትና ለአባቱ መልካም ይዋል ማለት ነው። ይሄ ነው። ሌላው ነገር ነቢዩ ሰለላሁ ዐለይሂ ወሰለም ስለ ሴት ልጅ የአብራክ ክፋይ ነች፣ እሷን ያስደሰተ እኔን አስደሰተ፣ እርሷን ያስከፋ እኔን ያስከፋ ብለው ተናግረውላታል። ነቢያችን ሰለላሁ ዐለይሂ ወሰለም ኢስተውሱ ቢኒሳኢ ኸይራ ብለዋል። አደራ ስለ ሴት ልጆች መልካምን ዋሉ ብለው ተናግረዋል። በጣም በርካታ ይህን የመሰሉ ሐዲሶች አሉ። ይህን ይመስላል። እንዳጠቃላይ ሴት ልጅ ወላሂ በኢስላም ንግስት ነች። ሴት ልጅ በኢስላም በጣም ታላቅ ቦታና ደረጃ ያላት ነች። ወንድ ልጅ ጀነት ውስጥ በቁርአን ላይ ለምን ሴት ልጅ ግማሽ አይምሮ ጎደሎ ናት ይላል? እንደዛ ይላል።